የአይናችሁ ስር ጥቁረት ሎካችሁን እያበላሸው ነው። እንደዛ ከሆነ ይህ ቪዲዮ ለእናንተ ነው። በስራ ሊሆን ይችላል፣ በስትረስ ሊሆን ይችላል። አብዛኞቻችን አይናችን ስር ይጠቁራል። እናትም ከሆነ እንቅልፍ ማጣት፣ ብቻ ብዙ ምክንያቶች አይናችን ስር እንዲጠቁር ያደርጋል። ዳርክ ሰርክል የምንለው አይናችን ስር የሚጠቁር ሲሆን የፈለገ እረፍትን ብናድርግ የደከምን አይነት መስለን እንድንታይ ያደርጋል። በምን ምክንያት ይመጣል ስንል በቂ እንቅልፍ የማታገኙ ከሆነ፣ በቂ ፈሳሽ የማትወስዱ ከሆነ፣ ጂንስ፣ የቆዳ ማርጀት፣ አለርጂ እና የተወሰኑ አስፈላጊ የሆኑ ቫይታሚኖች እጥረት። እንዴት እናክመዋለን ስንል በየቀኑ በቂ የሆነ ፈሳሽ መውሰድ፣ በቂ የሆነ እንቅልፍ ማግኘት፣ የፀሐይ መከላከያን መጠቀም እና በረዶን አይን ስር ማድረግ። ስፔሲፊካሊ በረዶን እኔ እጠቀመዋለሁ እና በጣም ኢፌክቲቭ ነው። ስለዚህ በረዶን አይን ስር ማድረግ እና አይ ክሬም ዊዝ ቫይታሚን ሲ ሊሆን ይችላል፣ ካፌን ብቻ አይ ክሬም ማድረግም ይረዳችኋል። ቀጥሎ ደግሞ በቤታችሁ የምታረጓቸውን ነገሮች ነው ማሳያችሁ። ኩከምበር እና የሮዝ አበባ ውሃ። ኩከምበር ስላይስን የሮዝ አበባ ውሃ ውስጥ ከታችሁ አይናችሁ ስር ለ10 ደቂቃ አድርጋችሁ ከዛ በኋላ ማንሳት። ይሄ በጣም ይጠቅማችኋል። ሁለተኛው ደግሞ ግሪን ቲ ከተጠቀማችሁ በኋላ ቲባጓን ፍሪዝ ከቱትና ከቀዘቀዘ በኋላ አይናችሁ ላይ ማድረግ፣ እሱንም ለ10 ደቂቃ እያደረጋችሁ ማንሳት። እነኚህን ከ3 እስከ 4 ጊዜ በሳምንት በማድረግ አይናችሁ ስር ያለውን ጥቁረት ማስወገድ ትችላላችሁ ማለት ነው። አዎ ማስወገድ ትችላላችሁ። ስለዚህ ከመጀመሪያ ጀምሮ የነገርኳችሁ ነገሮች በሙሉ አፕላይ በማድረግ አይናችሁ ስር ያለውን ጥቁረት ማስወገድ ትችላላችሁ። አይሆፕ ይጠቅማችኋል ብዬ አስባለሁ። ባይ